ጋይስ ዛሬ በጣም ደስ የሚል ቦታ ነው ባሌ ያመጣኝ። ውድ ባለቤቴ በጣም አመሰግናለሁ። የት እንዴት ደስ እንደሚል ቦታው ማለት ነው። በጣም ደስ የሚል ቦታ ነው። ለያዝናናኝ ያመጣኝ። ቴንኪው የኔ ውድ። እንግዲህ ባለቤቴ ካሜራ ምናምን አይወዱም። አስቀድሞ ነው የነገረኝ ካሜራ እንዳትቀርጭኝ ምናምን ብሎ ማለት ነው። ግን ማለት ነው ጋይስ ወይ ብርዱ ግን በጣም ከባድ ነው። በጣም ነው የሚከብደው። ቆማጣ ያሳቅፋል የሚባለው ለካ እውነት ነው። እውነት በጣም በቃ ታውቃላችሁ፣ በረዶ ውስጥ እንደገባ ሰው ማለት ነው። እንደዛ ነው የሚያደርገው። ተንቀጠቅጠኛል እዚህ እና ቦታው በጣም ሁሉንም አላሳየዋቸውም፣ ምክንያቱም መቅረስ ምናምን አይቻልም ልጆች ምናምን ስላሉ ማለት ነው ጋይስ። እና በነገራችን ላይ መታችሁ መዝናናት የምትፈልጉ በውስጥ አውሩኝ። ይህ በጣም ደስ የሚል ቦታ ነው። ትኬት በነፃ ነው፣ ምንም እንዳታስቡ። እና እናንተ የምጠበቅባችሁ መታችሁ መዝናናት ብቻ እና የትኬት ምናምን መጨናነቅ የለም። ምግብም አለ፣ ምግብም በነፃ ነው። እናስተናግደው። ሞት እየበረደኝ ነው፣ ግን ብርዱን ቻሉት። ብርዱ የኔ ውድ ባል በጣም ነው የማመሰግነው በድጋሚ እዚህ እንደዚህ አይነት ቦታ ደስ የሚል አይነት ቦታ ስላመጣኝ ማለት ነው። እና ቴንኪው በጣም በእውነት አመሰግናለሁ። እና ባለቤቴ እንደነገርኳችሁ ካሜራ አይወዱም። እንግዲህ ላሳያችሁ፣ ሰረቅ አድርጌ ላሳያችሁ ነበረ እንዳትቀርጭኛለን። እና ደግሞ ታውቃላችሁ ዱላ ነው የሚጠብቀኝ ማታ። ለዛ ነው እንዴት እንደለበስኩ ላሳያችሁ። እንደው በእውነት አለባበሴ እንደዚህ ስንት ልብስ እንደለበስኩ ነው ጌታ። በጣም ስለበረደኝ ብርዱን አልቻልኩትም። እና ቤተሰብ ይሄን ይመስላል። መታችሁ መዝናናት የምትፈልጉ ማለት ነው በውስጥ አውሩን። ትኬት ከራሴ ነው፣ በነፃ ነው ማለት ነው። እንዳትጨነቁ። እንደነገርኳችሁ እናንተ የመጣችሁ መዝናናት ፈታ ማለት ብቻ ነው የምጠበቅባችሁ እና እላችኋለሁ። እኔ እውነት በቃ ያዞረኝ ነው ብርዱ ማለት። አረ በስመ አብ ፈጣሪ፣ እንደዚህ ይበርዳል እንዴ? እንዲህ አይነት ብርድ አይቼ አላቅም እኔ። እና ውዶቼ እና ቴንኪው በጣም አመሰግናችኋለሁ ስለተከታተላችሁኝ። እና ደግሞ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ እያልኩኝ አበረታቱኝ። ደግሞ አዲስ ነገር ይዤላችሁ እንድመጣ እውነት። እና ይሄ ነው እና ጋይስ በተረፈ አሁን ሊሄድ ነው። እውነት ባሌን እያለኝ ነው። እስካሁን ባሌን እንዳሰርቆኝ ነው የምደብቀው። ደግሞ አይታችሁ ደግሞ ባሌን እንዳትሞጮልፉኝ በተወደደ ባል። እናቴ ቀልድ የለም በተወደደ ባል። እና ካሜራ ላይ ማውጣት ትርፉ አደጋ ነው። ባሎቻችሁን ደበቅ አድርጋችሁ ያዙ። እውነት ባሎቻችሁን፣ ሴቶች ብልጥ ከሆናችሁ ማለት ነው፣ ባሎቻችሁን አደባባይ እንዳታወጡ። አደባባይ ያወጡትን አይተነዋል። ትዳራቸውን ብትን ስልክ ራሱ ባይዝ ነው የሚሻለው።
ወንድ ልጅ ካገባ በኋላ ስልክ ራሱ መያዝ የለበትም እንደኔ ሀሳብ ማለት ነው። እውነት ምክንያቱም ትዳሩን ብቻ ነው ማየት ያለበት። ቲክቶክ፣ ፌስቡክ ምናምን የሚባለው ነገር ያበላሻል፣ የሰውን ትዳር ይበጠብጣል። እና ስንቱን ያህል ሜካፓን ተወልውላ ትመጣለች። በቃ እሷን እያየ እንደዚህ እኛን ረሳናል። ሌላ ጋር ይሄዳል የተሻለችው ጋር። ስለዚህ ስልክ ባይዝ እኔ ደስ ይለኛል። እንሂድ ሀቃቻው ጋይስ፣ ወደ ቤት እንሂድ እያለኝ ነው። እና ሌላ ጊዜ በአዲስ ነገር ይመጣለሁ እና እናመሰግናለን።